የምንመገበው ምግብና የሰውነት ክብደታችን ለሚፈጠረው ጽንስ ጠቃሚም ጎጂም ሊሆን ይችላል። እንኳን ወደ ክፍል 3 በሰላም መጣችሁ። ዶክተር ሀረገወይን ነኝ፣ የማህፀንና ጽንስ ሐኪም። በዚህ ክፍል በእርግዝና ወቅት ባይወሰዱ ብለን የምንመክራቸው የምግብ አይነቶች ምንድናቸው? ምን አይነት ጉዳት ሊያመጡ ይችላሉ? አመጋገብ በእርግዝና ወቅት በአጠቃላይ ምን መምሰል አለበት የሚለውን እናያለን። በመጀመሪያ እንደ ምክር ከሁሉም አይነት ምግብ የተመጣጠነ እንመክራለን። ከፕሮቲንም ከአትክልትና ፍራፍሬም ከሁሉም አይነት የምግብ አይነቶች ከሁሉም ፖርሽን ቢይዝ እንመክራለን። ከአሁን በኋላ ደግሞ የምናያቸው በተለይ አብዝቶ ከተመገብን ወይ ጥንቃቄ ከጎደለን ምን አይነት ምግቦች የበለጡ አስጊ ናቸው የሚለውን ነው የምናየው። እንደ መጀመሪያ እንደ ኢትዮጵያዊ ጥሬ ስጋ ብዙ ሰው ስለሚያዘወትር ከጥሬ ስጋ እንጀምር። በእርግዝናም ወቅት ዶክተር ሻኛ አማረኝ ትንሽ አንድ ጉርሻ ብቻ ክትፎ እኮ ነው ያማረኝ፣ ጥሬ ክትፎ አንድ ማንኪያ ብጎርስ ምን ችግር አለው መጠኑ ትንሽ ከሆነ ብለው የሚጠይቁኝም ስላሉ በእርግዝና ወቅት ጥሬ ስጋ አትብሉ ብለን ሐኪሞች የምንከለክለው ለምንድን ነው? ተያይዞም ደግሞ ጥሬ ወተት፣ ያልበሰለ እንቁላል ምን ኢንፌክሽን ሊያመጡ ይችላሉ የሚለውን እናያለን። በመጀመሪያ ከጥሬ ስጋ ስንጀምር ብዙ ሰው የሚያስበው ያው ቴፕወርም የምንለው በተለምዶ ኮሶ የሚባለው ኢንፌክሽን ነው። ይሄኛው ፓራሳይት ሰውነት ውስጥ እስከ ብዙ ሜትር ሊያድግ ይችላል። ያ ደግሞ ንጥረ ነገርን እየተሻማ ለከፍተኛ ደም ማነስ፣ ለክብደት መቀነስ እናትን ሊያጋልጥ ይችላል። ሆድ ቁርጠት ሊያመጣ ይችላል። ሆድ መንፋት ሊያመጣ ይችላል። ሽንት ቤትን ሲጠቀም እየተቆራረጠ ሊወጣ ይችላል። ስለዚህ የኮሶ ኢንፌክሽን አንደኛው መንፈራው ነገር ነው። ግን ብዙ ሴቶች መድኃኒት የለውም ብሎ ይፈራሉ። እኛ እንደ ሐኪም ይሄ አይደለም ያስፈራል። ከዚህ የበለጠ ሌላ ኢንፌክሽን አለ። የኮሶ ኢንፌክሽኑ ካልጠፋ ሰገራ ምርመራ አድርገን ወደ መድኃኒት እንሄዳለን። ስለዚህ እዚህ ላይ ይሄንን መድኃኒት ውሰዱ ማለት አልችልም። ሐኪማችሁ ነው ያንን ማዘዝ ያለበት። ግን እንደ ማህፀን ሐኪም ኮሶ ከተከሰተ ሴፍ የሆኑ መድኃኒቶች አሉ፣ በራሱ ካልጠፋ ሐኪም ሊያዛቸው የሚችሉ። አሁን እኛ ወደምንፈራው የኢንፌክሽን አይነት ልንገራችሁ። ቶክሶፕላዝሞሲስ ይባላል። ይሄኛው በጥሬ ስጋ፣ በጥሬ ወተት፣ አንዳንዴ ደግሞ ቤት ውስጥ ድመት ያላቸው እናቶች ካሉ በዛ አይነት ቅርበት ሊተላለፍ ይችላል። ከዚህ ጋር ተያይዞ ኮንጀኒታል አኖማሊስ አሉ። በተለይ ጭንቅላት ላይ፣ ነርቭ ላይ፣ አይን ላይ ያፈጣጠር ችግሮች ሊያመጣ ይችላል። በእርግዝና ወቅት ምንም ምልክት ላያሳይ ይችላል። እናት ምንም ላታውቅ ትችላለች። ይሄንን ያፈጣጠር ችግር የምናየው ወይ 5 ወር ላይ ፌታል አናቶሚካል ስካን ብለን የጥልቀት አልትራሳውንድ ስናይ፣ ወይ ልጅ በሚወለድበት ሰዓት ይህንን ማግኘት ያልቻለች እናት ልጅ በሚወለድበት ሰዓት ሊሆን ይችላል እነዚህ ችግሮች የሚታዩ። ስለዚህ እንደ ሕክምና እኛ በእርግዝና ወቅት ጥሬ ስጋ፣ ጥሬ ወተት መጠጣት አይመከርም። አንዳንዴ የቱበርክሎሲስ ወይም የቲቢ ኢንፌክሽንም ፓስቸራይዝድ ያልሆነ ወተት ካለ ሊተላለፍ ይችላል። እንቁላልም ካለ ጠብሳችሁ ብሉ፣ ወተትም አፍልታችሁ አቀዝቅዛችሁ መጠጣት ትችላላችሁ። የፈላ ወይም ፓስቸራይዝድ የሆነ ባክቴሪያዎቹ የጠፉ ወተት ይሻላል። ጥሬ ስጋም ደግሞ ደህንነቱ የተጠበቀ ተላላፊ ትላትሎች እንዳይኖሩ፣ ፓራሳይቶች እንዳይኖሩ ጥሬ ስጋም በእርግዝና ወቅት አንመክርም። መጠኑ ትንሽ ቢሆንም በዛች ውስጥ ኢንፌክሽኑ ካለ ጉዳቱ ከፍተኛ ይሆናል። ከእርግዝና ጋር ተያይዞ ደግሞ አንድ ነፍሰ ጡር ለሁለት ነው መብላት ያለባት፣ ምግቡ ደብል መሆን አለበት የሚል አስተሳሰብ አለ። ስለዚህ እርጉዞች በመጀመሪያ 1 ወር ማቅለሽለሹም ስላለ ብዙ ምግብ አይበሉም። 2ኛ ወር ላይ ተጨማሪ 1 ምግብ፣ 3ኛ ወር ላይ ተጨማሪ 2 ምግቦች ነው እንጂ ድሮ የምትበላውን በሙሉ ሁሉን ነገር ደብል ማድረግ የለባትም። ስለዚህ ግን እንደ ስናክ አሁን ሌሊት ላይ ሊርባት ይችላል። መክሰሶች፣ እነሱን ነገሮች መጨመር ያስፈልጋል። በተለይ ጤናማ የሆኑ ምግቦች አድርጎ መጨመር። ካልሆነ ግን ሁሉንም ምግብ ደብል የሚደረግ ከሆነ በጣም የተጋነነ ውፍረት የሚመጣ ከሆነ በእርግዝና ወቅት ይሄ ለደም ግፊት፣ ለስኳር ሊያጋልጥ ይችላል። ስለዚህ ተጨማሪ 1 ምግብ ወይ 2 ምግብ በተለይ ከ7 ወር በኋላ 8 ወር 9 ወር ስትደርስ የልጁን ክብደት እየጨመረ ሲመጣ ሞር ረሃብ ሊሰማት ስለሚችል በዛ ጊዜ የበለጠ ምግቦችን መጨመር ጥሩ ነው። አሁን ደግሞ ስለ አሳ እናያለን። አሳ በእርግዝና ወቅት ለነፍሰ ጡሮች በጣም ይጠቅማል። ኦሜጋ 3 ፊሽ ኦይል፣ የአሳ ዘይቶች ለልጅ አእምሮ ብሩህነት እድገት፣ ለአይን ጥራት፣ ለሬቲናል ዲቨሎፕመንት በጣም ይጠቅማሉ። ግን የምንመገበው አሳ በተለይ ሳልመን ቢሆን ከትልቅ ውቅያኖስ ውስጥ የሚገኙ አሳዎች እንደ ሜርኩሪ አይነት
የሚበክሉ ሄቪ ሜታልስ ሊኖራቸው ስለሚችል እንደ ስዎርድ ፊሽ እና አንዳንድ ትላልቅ ሻርክ አይነት ከዛ አይነት የሚዘጋጁ የታሸጉ የአሳ ምርቶች ከሆኑ የምትጠቀሙት ምን አይነት ነው የሚለው አሁን ላይ ቱና ከሆነ ሳልመን ከሆነ የተሻሉ ናቸው እና ምን አይነት ነው የአሳ ምርቱ የሚለውን ነገር በተለይ ከትልቅ ውቅያኖስ የሚመረቱትን አልመክርም። እኛ ሀገር ግን በሐይቅ ውስጥ በትናንሽ በተፈጥሯዊ ቦታ ውስጥ ያሉት ግን ጠቃሚ ናቸው። ስለዚህ አሳ አዘውትሮ መመገብ በጣም ጠቃሚ ነው። ሌላው ደግሞ ቡና ነው። ቡና በተወሰነ መጠን ችግር አይኖረውም፣ ግን ከመጠኑ ከበዛ ምጥ ያለ ቀን መምጣት ጋር የልጅ ኪሎ መቀጨጭ ጋር ሊያያዝ ስለሚችል ሱሰኛ ካልሆናችሁ ብትተውት ይሻላል ብዬ ነው የማስበው። በወተት በሌሎች ምግቦች መተካት ይቻላል። ወተት ጠቃሚ ስለሆነ ለአጥንት ጥንካሬ ይጠቅማል። ተፈልቶ ንጹህ እስከሆነ ድረስ ወተት በመጠጣት ምንም ችግር አይመጣም። አለርጂክ የሆኑ ወይም ላክቶስ ኢንቶለራንት የሆኑ ካልሆኑ በቀር ግን ሱሰኛ የምትሆኑ ከሆነ ከአንድ ስኒ በላይ ባይሆን፣ ምክንያቱም በሚሊግራም ካፊን ኮንቴንቱ ስላለ የእኛ ሀገር ቡና ደግሞ በጣም ኮንሰንትሬትድ ነው፣ በጣም ወፍራም ቡና ስለሆነ ቡና ባታዘወትሩ በእርግዝና ወቅት ብዬ እመክራለሁ። ስለ አልኮል ደግሞ ኢትዮጵያ ውስጥ በእርግጥ ብዙ ሱሰኛ ሰው የለም አልኮል የሚጠጡ። ይሄ በፈረንጆቹ ነው ብዙ ጊዜ ያለው። ግን እንደው አረቂም ቢሆን ጠላም ቢሆን ሁሉም በመጠኑ በየትኛው መጠን ምን ችግር እንደሚያመጣ ስለማይታወቅ ጠላ ማረኝ በእርግዝና ወቅት ትንሽ ክትብል ምን ችግር አለ ዶክተር ብለው የሚጠይቁ ነፍሰ ጡሮችም አሉ በክትትል ወቅት። ፌታል አልኮል ሲንድረም የምንለው አለ። ከአልኮል እናት አዘውትራ ስትጠጣ ልጅ ላይ ሊፈጠር የሚችሉ የአፈጣጠር ችግሮች እና አልኮል በእርግዝና ወቅት የትኛው መጠን ምን አይነት የአፈጣጠር ችግር እንደሚያመጣ ስለማናውቅ ምንም አይነት አልኮል መውሰድ በእርግዝና ወቅት አንመክርም። ስለዚህ ይሄ ባይወሰድ በአጠቃላይ ቢቀር ይሻላል። በተለምዶ ደግሞ ውርጃ ሊያመጡ ይችላሉ ተብለው ከአትክልትና ፍራፍሬዎች የሚፈሩት ፓፓዬ እና አናናስ ናቸው። ስለነሱ እናውራ። ፓፓዬ ላይ ያልበሰለ አንራይፕ ፓፓዬ የሚባለው ይሄ አረንጓዴ ውጩ ከቨር ያለው ሲሆን ውስጡ ኢንዛይሞች አሉ ዩትራይን ኮንትራክሽን ምጥ ያለ ቀን የሚያመጡ ስላሉ እንደዚህ አይነቱ አይመከርም። የበሰለው ውጭ ኦሬንጅ የሆነው ውስጡም ኦሬንጅ መስሎ የበሰለው ብርቱካናማ የመሰለው ፓፓዬ ግን ብዙ ቫይታሚኖች አሉት፣ ለእናት ጤንነትን በጣም ይጠቅማል። ስለዚህ ሐኪሞች ፓፓዬ አንከለክልም የበሰለ ከሆነና በመጠኑ ከሆነ ችግር የለም። ያልበሰለው ግን ምጥ ያለ ቀን ስለሚያመጣ አንዳንድ ኢቭን እርጉዝ ያልሆኑት ጋር ጥሬ ፓፓዬ ሲበሉ ፔሪድም ያለ ቀን ሊመጣ ይችላል። ዩትራይን ኮንትራክሽን ቁርጠት ሊያመጣ ይችላል። ስለዚህ ፓፓዬ በእርግዝና ወቅት በመጠኑ የበሰለ ከበላችሁ ጥቅም ነው የምታገኙት፣ ጉዳት የለውም። ሌላው ፍራፍሬ ደግሞ የአናናስ ነው። አናናስን በጣም ጠቃሚ ከሚባሉት መሃል ነው። ግን መሃሉ ላይ ስቴሙ ላይ ግንዱ ላይ ያሉት አንዳንድ ኢንዛይሞች እነሱም የማህፀን ጫፍን ሰርቪክስን ሶፍትን የማድረግ ያለቀን እንዲከፍት የማድረግ ባህሪ እና ቁርጠት የማምጣት ባህሪ ስላላቸው ግንዱ መሃሉ ያልበሰለው እሱ አይበላም። ስለዚህ በትክክልና ኢን ሞዴሬሽን ከተበላ ሁለቱም ፍራፍሬዎች ነፍሰ ጡሮች መውሰድ ይችላሉ። ከዛ በተጨማሪ ደግሞ ለስላሳ መጠጥ ይሄ ሹገር ያላቸው በስኳር የሚሰሩ የተለያዩ ለስላሳ መጠጦች ለምሳሌ ፔፕሲ፣ ሚሪንዳ፣ ኮካ እያሉ ብዙ ሴቶች በቃ ስፕራይት ሁሌ መጠጣት ትፈልጋለሁ እንደዛ ይላሉ እና ከመጠኑ ካለፈ እንደዚህ አይነት ስኳር የበዛባቸውን ምግቦች በእርግዝና ወቅት አንመክርም። አመጋገብም ላይ ሞር ጤናማ የሆኑ ተፈጥሯዊ ምግቦችን በጣም ኦቨር ፕሮሰስድ የሆኑ ምግቦችን የታሸጉ ምግቦችንም አንመክርም። ተፈጥሯዊ የሆኑ ስጋ፣ ወተት፣ እንቁላል እነሱን ማዘውተር የበለጠ የተሻለ ነው። ዛሬ በአመጋገቦ ላይ የሚያደርጉት ለውጥ ነገ ለልጆ ብሩህ ተስፋ ነው የሚሰጠው። ስለዚህ ይህን ቪዲዮ ከሰማችሁ በኋላ ምን አይነት የአመጋገብ ለውጥ ለማድረግ ወስናችኋል? መልሱን መልእክት ላይ ሜሴጅ ላይ አስቀምጡልኝ። እስካሁን ስለ እናቶች አውርተናል። ቀጣይ ክፍል 4 ደግሞ ስለ አባቶች ነው። አባቶች ከእርግዝና በፊት ምን አይነት የጤና ቼክአፕ ያስፈልጋቸዋል?
ጤናማ ጽንስ እንዲፈጠር ምን አይነት ላይፍ ስታይል ለውጥ ያስፈልጋቸዋል፣ እንዲሁም አንድ ሴት ካረገዘች በኋላ እንዴት ሊደግፏት ይችላሉ፣ ሳይኮሎጂካሊ፣ ፊዚካሊ ደስተኛ ነፍሰ ጡር እንድትሆን አባቶች ምን ሚና አላቸው የሚለውን በቀጣይ በክፍል 4 የምናየው ነው። አመሰግናለሁ።